ሰላም ውድ የሰበር ዴሊ ቤተሰቦቻችን፣ በዛሬው ቆይታችን የጀዋር መሐመድና የጌታቸው ረዳን የቃላት ጦርነት፣ ትላንት ሌሊት በመቀለ ከተማ ስለነበረው የፈንጂ ፍንዳታ እንዲሁም ሳውዲ አረቢያ በምስራቅ አፍሪካ ሰላም ለማስፈን የምታደርገው አጣብቂኝ የተሞላበት ጥረት በሰፊው እንዳስሳለን። አብራችሁን ስትቆዩ ስለ ጉዳዩ ሙሉ መረጃ እንደሚኖራችሁ በማመን ሲሆን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎቻችንን ስትወዷቸው ላይክ እያደረጉ ሀሳብና አስተያየት ካላችሁ ኮመንት መስጫው ላይ ማስቀመጥ ትችላላችሁ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችት ሰንዝረዋል። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩ ጽሁፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴ በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ሲሉ ተችተዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸው የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደበላለቁ እንደሆነ አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉ ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢው ሚና መጫወት እንዳስለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸው ፍላጎት እያሳደዱ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገራት ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበት አቶ ጌታቸው አሳስበዋል። የአቶ ጌታቸው ረዳ ንግግር እንደሚከተለው ይነበባል። እንኳን ደስ አለህ ወንድም ጀዋር። ለጠቅላይ ሚኒስተሩ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላት በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስተሩ ወዳጅ የነበርክ፣ አሁን ግን ድምፅን ከፍ አድርጋ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረህበታል። የምታሰራጫቸው አንዳንድ ዘገባዎች ወይም የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስልቶች እየቀረጸ ያለው ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂክ የተነጠሉ እውነታዎችን በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፍክክር በሚታወቀው ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ? በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገራት ሆነ ከዚያም በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባት ሀገር ነች። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹ ነው። ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለህ ያሳያል። በተኪ ጦርነቶች ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኝ መንግስታት መካከል አንዱ ሲያገናኝ ሌላው የሚያጣበት ወይንም ዜሮ ሰም ፍልሚያ ባለበት ቀጠና ውስጥ እንዲያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭነት ነው። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ረቂቅ ሀሳቦችን የመቀባጠጥ የቅንጦት እድል የላቸውም። በእንዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂክ ግን አይደለም።
ፖሊሲን መተቸት ተገቢ ነው። ይሁን እንጂ እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት በመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል። መንግስታት ቢቀያየሩም ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርበው አካል እነዚህን ሁለቱን የመለየት ችሎታ ማሳየት አለበት። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይተሃል። አቶ ጀዋር ለቀረበባቸው ትችት እስካሁን ይፋዊ ምላሽ ባይሰጡም አቶ ጌታቸው ከዚህ በፊት የኮሙኒኬሽን ሚኒስትር እያሉ በፋና ሚዲያ ቀርበው የሰጡትን አንድ የቪዲዮ ቃለ ምልልስ በከፊል ቆርጠው በማህበራዊ ሚዲያቸው ላይ አጋርተዋል። ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልእክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም የሚቀንቀኑ አደባባይ ላይ ወጥተው መታየታቸው አሁን ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተዋል ለቁማር ስላልተተወም ጭምር ነው። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። በመቀለ ከተማ ትላንት የካቲት 5 ቀን 2018 ዓ.ም ከምሽቱ 3:30 አካባቢ የፈንጂ ፍንዳታ ተከስቶ ነበር። የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም በሰጡት መረጃ ምሽት 3:30 አካባቢ በአዲ ሐቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበርም ብለዋል። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታ ለማናጋት ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰው ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ጽሕፈት ቤቱ ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና የየካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊት በተመሳሳይ ቦታ መሰለ የሽብር ተግባር ተፈጽሞ እንደነበረም አስታውሰዋል። ይህን ድርጊት የፈጸሙት ጸረ ሰላም ኃይሎች በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነውም ብለዋል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋልም ብለዋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታ በሚዲያዎች ላይ የሚጻፈው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እየፈጠረ ይገኛል። በአፍሪካ ቀንድ ሰማይ ስር በአሁኑ ወቅት እየተከናወነ ያለው ዲፕሎማሲያዊ ትራፊክ የዓለምን ሀያላንን ቀልብ የሳበ ታላቅ ክስተት ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን በአዲስ አበባ፣ ምክትላቸው ዋሊድ አልኬሪጂ ደግሞ በአስመራ በአንድ ጊዜ መገኘታቸው ሪያድ ምን ያህል የሞት ሽረት ትግል ውስጥ እንዳለች ያሳያል። ጥያቄው ግን ይህ የሳውዲ ፔትሮዶላርና የዲፕሎማሲ ጡንቻ የኢትዮጵያን የኤርትራንና
የሱዳንን እርስ በርስ የተጠላለፈና የተተበተበ የጂኦፖለቲካል ቋጠሮ በአንዴ መፍታት ይቻላል ወይ የሚለው ነው። ይህን ውስብስብ ሁኔታ ለመረዳት ሳውዲ የተጋፈጠችውን የሶስትዮሽ ቋጠሮ ነጣጥሎ ማየት ያስፈልጋል። አንደኛው የሱዳን ቋጠሮ ነው። የመጀመሪያውና ምናልባትም የሳውዲ ጉዞ ያስቸኮለው ጉዳይ ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገባቷ መሰማቱ ነው። ሳውዲ አረቢያ የሱዳንን ጦርነት ለማቆም በጅዳ ከተማ አሜሪካን አስተባብራ ስትደክም ቆይታለች። ለእሷ የሱዳን መረጋጋት ማለት የቀይ ባህር ፕሮጀክቷ ዋስትና ነው ማለት ነው። ነገር ግን ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል ወይንም RSF እያሰለጠነች መሆኑ ሲሰማ የሳውዲ የሰላም ጥረት አደጋ ላይ ወደቀ። ኢትዮጵያ በከባድ የውጭ ምንዛሪ እጥረትና የዕዳ ጫና ውስጥ መሆኗን ሳውዲ ታውቃለች። ልዑል ፋይስል ለጠቅላይ ሚኒስትር አብይ የሚያቀርቡት አማራጭ የሱዳንን አማጺ ወይንም RSF መደገፍ አቁሙ፣ በጅዳው የሰላም መድረክ ላይ ተባበሩን፣ በምላሹ እኛ የኢኮኖሚ ድጋፍ እናደርጋለን፣ እንዲሁም በዓለም አቀፍ መድረክ ከጎናችሁ እንቆማለን የሚል ሊሆን ይችላል። ይህ ከተሳካ ሳውዲ ኢትዮጵያን ከሱዳን ጦርነት በማስወጣት ወይንም ቢያንስ ሚናዋን በመቀየር የሱዳንን እሳት የማጥፋት እድሏን ታሰፋለች። ሁለተኛው የኤርትራና ኢትዮጵያ ቋጠሮ ነው። ሁለተኛውና እጅግ አስፈሪው ቋጠሮ በሰሜን ኢትዮጵያና በኤርትራ ድንበር ላይ የተደቀነው የጦርነት ስጋት ነው። የሳውዲ ምክትል ውጭ ጉዳይ ሚኒስተር ወደ አስመራ መብረራቸው ጉዳዩ ምን ያህል ከባድ እንደሆነ ያሳያል። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ከህወሓት ጋር እርቅ መፈጸሟን እንደ ክህደት፣ የባህር በር ጥያቄዋ ደግሞ እንደ ወረራ አድርገው ይቆጥሩታል። ሳውዲ ይህንን ውጥረት ለማርገብ የምትጠቀመው የዋስትና ካርድ ወይንም ጋራንቲ ካርድ ነው። ለኤርትራ የምትሰጠው መልእክት ኢትዮጵያ እንድትወራችሁ አንፈቅድም፣ የባህር በር ጥያቄው በጉልበት እንደማይፈታ ከዶክተር አብይ ማረጋገጫ ወስደናል የሚል ሊሆን ይችላል። በተመሳሳይ ለአዲስ አበባ ደግሞ ኤርትራ ከግብጽ ጋር ያላትን ወታደራዊ ትብብር እንድታቀዘቅዝ እናደርጋለን፣ እናንተ ግን ሰራዊታችሁን ወደ ኋላ መልሱ የሚል ምክርና ማስጠንቀቂያ ያዘል መልእክት ታስተላልፋለች። ሳውዲ ለሁለቱም ሀገራት የምትሰጠው የልማትና የኢንቨስትመንት ተስፋ ከጦርነት ይልቅ ሰላምን አትራፊ አድርጎ ለማሳየት ያለመ ነው። ሶስተኛው የኤሚሬትስ ወይንም UAE ጥላና የቀጠናው የበላይነት ፉክክር ነው። ይህ ሁሉ ሲሆን ግን በአዳራሹ ውስጥ የሌለው ነገር ግን ትልቁን ድርሻ የሚወስደው ተዋናይ የተባበሩት አረብ ኤሚሬትስ ነው። ኢትዮጵያ ከኤሚሬትስ ጋር ያላት ወታደራዊና ኢኮኖሚያዊ ትስስር ጠንካራ ነው። ከሰሞኑ የወጡት ዘገባዎች እንደሚያመለክቱት ኢትዮጵያ የምታሰለጥነው የRSF ኃይል የኤሚሬትስ ድጋፍ እንዳለው ይታመናል። ሳውዲ ይህንን ውስብስብ ቋጠሮ ለመፍታት ኢትዮጵያን ከኤሚሬትስ ሙሉ ተጽዕኖ ማላቀቅ ወይንም ማመጣጠን ይኖርባታል። የሳውዲ ስትራቴጂ ኢትዮጵያን ከአንድ ወዳጅ ጥገኝነት ወይንም ዲፔንደንሲ ማውጣት ነው። ሪያድ ወደ አፍሪካ ቀንድ በሰፊው መግባቷ ለዶክተር አብይ ሌላ አማራጭ ይሰጣቸዋል። ይህ ማለት ኢትዮጵያ ለኤሚሬትስ ብቻ ሳትሆን ለሳውዲም ጆሮ እንድትሰጥ ያደርጋታል። ሳውዲ በኢትዮጵያና በኤርትራ መካከል እንደ ገለልተኛ ሽማግሌ መቆሟ ከኤሚሬትስ የበለጠ ተቀባይነት ሊሰጣት ይችላል። ምክንያቱም ኤርትራ ለኤሚሬትስ ያላት አመለካከት የተቀላቀለ ስለሆነ። በመጨረሻም ሳውዲ ይሳካላት ይሆን? ሳውዲ አረቢያ የሱዳንን የኢትዮጵያንና የኤርትራን ቋጠሮ በአንዴ ለመፍታት ያላት እድል 50-50 ነው። በአንድ በኩል ሳውዲ የያዘችው ገንዘብ እና ዲፕሎማሲያዊ ክብደት ኢትዮጵያና ኤርትራን ለማረጋጋት በቂ አቅም አለው። ሁለቱ ሀገራት ጦርነት ውስጥ ቢገቡ የሚያጡት እንጂ የሚያተርፉት ነገር እንደሌለ በማሳመን ቢያንስ ግጭቱን ማዘግየት ትችላለች። በሌላ በኩል ግን የጥላቻውና የጥርጣሬው ስር እጅግ የጠለቀ ነው። የፕሬዝዳንት ኢሳያስ ቂምና የጠቅላይ ሚኒስትር አብይ የባህር በር ህልም በሳውዲው ዶላር ብቻ የሚሽሩት አይደለም። እንዲሁም በሱዳን ያለው የRSF እና የኢትዮጵያ ትስስር ከጥቅም ባሻገር የህልውና ጉዳይ ከሆነ ሪያድ ይህንን ቋጠሮ ለመፍታት የምታደርገው ጥረት ጊዜያዊ ማደንዘዣ ከመሆን አይዘልም። ሆኖም ግን ሳውዲ በአንድ ጊዜ በአዲስ አበባና በአስመራ መገኘቷ ቀጠናው ከገደል አፋፍ ለመመለስ የተደረገ የመጨረሻና ወሳኝ ሙከራ መሆኑ አይካድም። ውጤቱ በንግግር ጠረጴዛው ላይ ብቻ ሳይሆን በድንበር አካባቢ በሚታየው የወታደሮች እንቅስቃሴ በሚቀጥሉት ቀናት የሚረጋገጥ ይሆናል።